በ16 ዓመቴ ነው ትዳር ውስጥ የገባሁት። በ17 ዓመቴ የመንታ ልጆች እናት ነበርኩኝ። አልহামዱሊላህ ያው ህይወት አልহামዱሊላህ ህይወት ያው እንዲሁ እንደቀጠለ እኔም በልጅነት ሩጬ ሳልጠግብ የልጅ እናቶች ሆኜ ልጆች እያሰደኩኝ አንድ ቀን ግን አንድ አጋጣሚ ተፈጠረ። አንደኛው መንታ ልጅ በ10 ዓመቱ ባልታሰበ አደጋ ወደ አኺራ ሄደ። ከባድ የሐዘን ቀን ለኔ ያቺ ቀን ነበረች። እኔ ለራሴ ሩጬ ያልጠገብኩም ሩጦ ያልጠገበው ልጅ ደግሞ ሲሄድ በጣም ትልቅ ሐዘን ነበር የተሰማኝ። ያም ሆኖ ግን አልহামዱሊላህ ሁለተኛ ስወልድ ሴት ልጅ ወለድኩኝ፣ ጤነኛ ልጅ ወለድኩኝ። ሶስተኛ ስወልድ ግን አሁንም መንታ ናቸው ሲባል ወላሂ የተደሰትኩት ደስታ መግለጽ አልችልም። አላህ የወሰደውን ልጅ ሊሰጠኝ ነው በቃ የሚል ነገር ነበርና እንደውም ሁለቱም መንታዎቹ ወንዶች ቢሆኑ ሁሉ ብዬ ዱዓ አደረኩኝ፣ ሴቶች ልጆች ስለነበሩኝ። አላህ እንግዲህ እሱ ያሰበውን እኔ አላቅም። እኔ ደግሞ የራሴ የተሰማኝን ስሜት ያክል ዱዓ አደረኩኝ ወንዶች ልጆች እንዲሰጠኝ። በቃ በጣም 10 ቀን ኢህቲካፍ ዑምራ ሁሉ ሐረም ተቀምጬ ያለሁኝ የማረሳው ጊዜ ነበር። በጣም ከፍተኛ ሐዘን ነበር ውስጤ። የልጄ የሞተበትም አሟሟቱ ትንሽ ወጣ ያለ ነበርና ከምን ጊዜም ከሆዴ የማይጠፋ ሐዘን ነበረ። ያም ሆኖ ግን የነዛ ልጆች ቀናቸው ደርሶ ሲወለዱ ደስታዬ ሙሉ አልሆነም። አንደኛዋ ልጅ ጤነኛ ነች፣ አንደኛው ልጅ እንደምታዩት ነው። ከባዱ ሐዘን እንደተወለደ ኤፒሊፕሲ እንዳለበት ተነገረኝ። ወዲያው ነው የጀመረው። እኔ ከሰመመን አልነቃሁም፣ እሱ ኤፒሊፕሲ ሲጀምረው ያንን ስሰማ ወላሂ በጣም ከባድ ሐዘን ነበር። ለ6 ቀን ከኔ ነጥለው ሆስፒታል ውስጥ ሲያስቀምጡት አይሲዩ ክፍል እኔ የሚያደርገውን ድርጊት እጄ ላይ ሆኖ ስላየሁት እነሱ የሆስፒታሉ ኢንፌክሽን እንዳያገኘው ብለው የብቻው አንድ ክፍል ነበር ያስቀመጡትና ያንን 6 ቀን እንዴት እንዳሳለፍኩት አላህና እኔ ነን የምናውቀው። እውነት እየተከታተሉት ይሆን? እውነት መድኃኒት እያገኘ ይሆን? ጧትና ማታ ብቻ ነበር ገብቼ ማየት የምችለው። ያም ሆኖ ግን ያን 6 ቀን አልፎ ሲወጣ ምንም ነገር እንዳላገኙ ነው የነገሩኝ። ወደ ሌላ ሆስፒታል ሪፈር ነበር የተባልኩት። ሌላ ሆስፒታል ሪፈር ተብዬ እንደ አዲስ ምርመራ ተደርጎ ኤፒሊፕሲ እንዳለበት ተነግሮት መድኃኒት በ15 ቀኑ ኪኒን እንዲጀምር ተደረገ። ፌኒቶይን ጧትና ማታ እጅ ላይ የተቀመጠን የ15 ቀን ህፃን ልጅ ጡጦ መስጠት ነው ጡት መስጠት ነው ወይንስ መድኃኒት በጡጦ መጋት ነው? ለአንድ እናት በጣም ከባድ ነው። አራስነት የሚባለው ነገር አይታወቅም። እናቴን አላህ ሀያቷን ያርዝማትና ሴቷን ልጅ ወሰደችልኝ እኔ ላሳድጋት፣ እሱ ግን ተንከባከብ ያለችኝ። እኔ እሱን ይዤ አለ የተባለ ዶክተር አይቀረኝም። ቀን ቀን ቢያንስ 10 ጊዜ ቢበዛ 20 ጊዜ ኤፒሊፕሲ ይነሳበታል። ማታ ማታ ከ12 ሰዓት እስከ ሱብሂ ድረስ ሲያለቅስ ያድራል። ሌሊትና ቀኑን አናቀውም። ይመሻል ይነጋል። ልጁም ባለበት አለ የተባለ ሐኪም አይቀረኝም። የጀመርኩትን መድኃኒት ታግሼ ሳምንት እንኳን መስጠት አልችልም። የሚሻል ነገር ያለ እየመሰለኝ በየቦታው ሄዳለሁ። ግን ተረጋጊ መድኃኒቱ እስከሚሰራ ነው ምናምን እባላለሁኝ። ያም ሆኖ 6 ወር ተቀመጥኩኝ። 6ኛው ወሩ ላይ አጋጣሚ ሆኖ እናቴ ወደ ክፍለ ሀገር ወንድሜ ያገባ ነበርና ለመሄድ ስትነሳ አመጣቻት። ስታመጣት የሱንና የሷን አስተዳደግ ሳያቸው በጣም ይለያያል። እሷ ማየት፣ መናገር፣ መጫወት፣ እቃ መጨበጥ ብዙ ነገር ትችላለች። እሱ ግን ምንም ነገር ያንን ነገር ልመለከትለት ጊዜ እንኳን አልሰጠኝም ነበር የነበረበት ችግር። በጣም ዳዘንኩ፣ በጣም ደነገጥኩ። ያ አላህ ምን ልታሰማኝ ነው? የነበረው ነገር አይበቃም? አይኑ ያይም እንደ ይሄ ልጅ አልኩኝ። በቃ ባልታየው ነው የማያጫውተኝ፣ ባልታየው ነው የሚል ነገር በጣም ውስጥ ያደረ። መውሰድ ሁሉ ፈራሁ ሐኪም ቤት፣ መስማትን አልቻልኩም። ግን አልቀረልኝም፣ ሄድኩኝ። ስሄድ ግን የተነገረኝ ነገር አይኑ እንደማያይ ነበር። በእናትና ልጅ መካከል የማይታይ ሂጃብ ገባ። አላህ እንጂ ማንም ሊገልጸው የማይችል ሂጃብ። በጣም ከባድ ነበር። ምንም ማድረግ አልቻልኩም። ከዛች ሐኪም ቤት እስከምገባ ያለቀስኩ